ፓፓራዚ ወይ ተወዳጇን አርቲስት ማርታ አያሌውን አግኝቻታለሁ። ከባድ ጥያቄ ጠይቃታለሁ። ዝግጁ ናችሁ? አይ ቀለል ከሜሲና ከሮናልዶ ሜሲ ለምን ብዙ ሲወደዋል ሜሲ ጎበዝ ተጫዋች ነው ይባላል። ሜሲ የምን ተጫዋች ነው? እሺ የምን እኔ እንጃ። ኳስ ላይ እንዴት ነሽ? ኳስ ላይ ጎል ይሁን ሪጎሪ ማውቀው ታሪክ የለም። አላይም አይገባኝም። እስኪ ኮሜንት ላይ ከሜሲና ከሮናልዶ በጣም የምትወጂውን አንድ ዘፈን ምረጭ ብትባይ? ከባድ ነው። ሙዚቃ በጣም ነው የምወደው። ባይ ዘ ዌይ ከአክቲንግ በፊት እኔ ዘፋኝ ነበር መሆን የምፈልገው። አጋጣሚ ሆነ ህይወት ነገር ነው እንጂ ግን በቃ በጣም የምወደው የተሾመ አሰግድ ይመስለኛል። ተሾመ አሰግድ ያ የትኛውን ዘፈን? የተሾመ አሰግድ የኔ አካል የሚለው። እስኪ ብትዘፍኝልን? በኔ ድምጽ ልዝፈነው? ይሞከርልን። አሁን ዝፈኝ። ኧረ ተው ሰዎች እንዳይጠሉት ዘፈኑ። ራሴ እንደምዘፍን አድርጌ ልዝፈንልን? ከባድ ነው። ሲያንቀለቅለኝ ዘፋኝ ነው መሆን ፈልገው ብያ አክሽን። የኔ አካል ምን አወርስሃለው አንጀቴና ልቤን ያው ትቼልሃለው በሐሳብ በረሃ የኔ ዓለም ብቃጠል ብከስል የኔ ዓለም የመውደድን እርሃብ የኔ ዓለም የፍቅርን ውሃትም የኔ ዓለም ካንተ ትንፋሽ በቀር በምንም አልቆርጥም። ቆንጆ የአሸንዳ ቪዲዮ ብቀርጽሽስ? በደስታ በጣም የምትወጂውን አንድ ፊልም ብቻ? ኮከባችን። ለምን ኮከባችን ካልከኝ ያው በጣም የምወደው ፊልም የሆነበት ምክንያት ከታሪኩ ብርሃኑ ባባ ጋር ነው የሰራሁትና እዚህ ምድር ላይ በነበረችው አጭር እድሜ ከሱ ጋር የመተወን እድሉን ስላገኘሁኝ በጣም እድለኛ ነኝ ብዬ ነው የማስበው። በተጨማሪ እንግዲህ ያው እንደሚታወቀው ኪነ ጥበብ ውስጥ አርት ካጣቻቸው ትልልቅ ከሚባሉ አርቲስቶች መሃል ታሪኩ ብርሃኑ ባባ የማይረሳ ሰው ነውና ለኔም ከውስጤ አይወጣም። ፊልሙን በሰራንበት ሰዓት ደግሞ በጣም ጥሩ ሚሞሪ ኖሮ የምትሰራው የለም። ጥሩ ሚሞሪ ኖሮ ነው የሰራው። ጥሩ በቃ አትሞስፌር ነበር አሰራራችን ላይና በዛ የተነሳ እሱም ከውስጤ አይወጣም። ፊልሙን በጣም ነው የምወደው። ስለዚህ ኮከባችን። እስኪ ከባባ ፊልሞች የምትወዱትን ኮመንት አድርጉልን። ሁልጊዜም በልባችን ነህ ታሪኩ ብርሃኑ ባባ። በህይወትሽ ተስፋ ቆርጠሽ ታውቂያለሽ ወይ? በጣም ብዙ ጊዜ። ሰው ሆኖ መቼም በዛ ተስፋ በመቁረጥና ተስፋ በማድረግ ውስጥ የማያልፍ ሰው የለም። ሁላችንም ታዋቂ ሆነ፣ ሀብታም ሆነ፣ ድሃ ሆነ፣ ትንሽ ሆነ፣ ትልቅ ሆነ፣ ቆንጆ ሆነ፣ አስቀያሚ ሆነ፣ ማንም ሰው በዛ ውስጥ ያልፋል። በዛ በተስፋ መቁረጥ መሀል ውስጥ ስናልፍ ግን ሁሌ ነገሮች እንደሚያልፉ አላፊ እንደሆኑ ብቻ ማወቅ ነው ያለበት የሰው ልጅ። ስለዚህ ተስፋ ቆርጫ ቃሉ ቁርስ ግን እግዚአብሔር የተመሰገነውን ያልፋል። ሁሉም ነገር አለፈ። ጥሩም መጥፎም ያልፋል፣ አለፈ እና ከዚህ በኋላ እኔን ለሚመለከቱ ከኔ በታች ላሉ ልጆች መምከር የምፈልገው በህይወት ውስጥ ተስፋ መቁረጥ አያስፈልግም። አሁን ያላችሁበት ሁኔታ ምንም ይሁን ምንም ተስፋ እንዳትቆርጡ። ሁሉም ነገር ያልፋል። እንኳን ነገሮች በህይወት ውስጥ እኛም ኃላፊ ነን። ስለዚህ ተስፋ አትቁረጡ። ለምን ብሎ ተስፋ ይቆርጣሉ? ተስፋ መቁረጥ አያስፈልግም። ተስፋ እንዳትቆርጡ። በየትኛውም ሁኔታ ውስጥ ብንሆን ሁሉም ነገር ያልፋል። ይሄ ቪዲዮ ስንት ላይ ከገባ ትራቭል ታስደርጊኛለሽ? ስንት ፎሎወር ነው ያለ? 530,000 600,000 ፎሎወር ከገባ በ3 ቀን ውስጥ አብሬ ትራቭል አስደርጋለሁ። እንግዲህ ቤተሰቦቼ ፎሎ በማድረግ አግዙኝ። በህይወትሽ በጣም የምታዩ በጣም የምትወጂውና በጣም የምትፈሪውን ነገር? በጣም ወደው ትራቭል ማድረግ፣ ምንም ነገር በቃ ትራቭል ማድረግ፣ አዲስ ነገር ማወቅ ያስደስተኛል። በጣም የምፈራው ነገር ውሃ፣ በእውነት ውሃ በመርከብ መሄድ፣ እንደዚህ ውሃ ይሄ መርከብ ምናምን በጣም የምፈራው ነገር ውሃ ነው። በእውነት እሳት የሚሻለኝ ይመስለኛል አንዳንዴ። በጣም ነው የምፈራው።
በጣም ጠላው ነገር ክህደት አሉት። ክህደት ለኔ በቃ ፔኑ ፊዚካል በቃ አካላዊ ጥቃት እንደ አካላዊ ጥቃት ነው የምወስደው እኔ ክህደትንና ክህደት አሉት። በጣም ጠላው እሱ። እስኪ በህይወታችሁ የሚያስፈራችሁን አንድ ነገር ኮመንት አድርጉልኝ። ያወራሉ ስላንቺ